ከ20 ዓመት በላይ ከሆነ በደንብ ልብ ብለህ ስማኝ። መቆጠብ ካለብህ ሰዎች እጠቁምሃለሁ። የመጀመሪያው ውሸታም ሰዎች ውሸትን እውነት አድርገው ወደ አንተ ጆሮ ያመጡታል። ዲፕ ዳውን ግን ስታጣራ ውሸቱ ካንተ የሆነች ነገር ለማግኘት ካንተ የሆነ ነገር ለመጠቀም ከቻሉ እንደው ጎድተው አንተ ያለህበት ቦታ ራሳቸውን ቢያስቀምጡ ደስ ይላቸዋል። ሰው ሱስ ያለው የሲጋራ ብቻ አይደለም፣ የውሸትም ሱስ አለ። ከእንደዚህ አይነት ሰዎች መቆጠብ ይኖርብናል። ሁለተኛ መቆጠብ ያለብህ ሰዎች ሁልጊዜ ከጥፋት የሚሸሹ ሰዎች፣ እኔ ንጹህ ነኝ ከሚሉ ሰዎች መሸሽ አለብህ። ማለት የሰው ንጹህ የለም። የሆነ ሰው ተጣልቶ አንተ ጋር መጥቶ አቤቱታ ቢያቀርብ እኔን መታኝ፣ እኔን በደለኝ ቢሉ አትስማቸው። ፍርዱን ከመስጠትህ በፊት ለምን መታህ፣ ለምን በደለህ፣ ለምን ጎዳህ? ምክንያቱም እንዲመታ የሚያደርግ ንግግር ተናግሮ ቢሆንስ? እንዲከዳ የሚያደርግ ነገር አድርጎ ቢሆንስ? ሰው ለሚያደርጉት ነገር ኃላፊነት ከማይወስዱ ሰዎች ሽሽ። ግዛቸው፣ ልርዳቸው ብለህ እነሱ ያሉበት ሜዳ ውስጥ ስትገባ ከሜዳው ጥለው ወጥተው አንተ ሜዳ ውስጥ ብቻህን ትሮጣለህ። የቱ ጋር ጥለው እንደሄዱ እንኳን አታውቀውም። ሰው ከእንደዚህ አይነት ሰዎች መቆጠብ አለብህ። አንዳንድ ልትረዳቸው የማትችሉ ሰዎች አሉ። ሰው ራስን ጠብቅ።